ሰላም ሰላም እንዴት ናችሁ? ትዕግስት ነኝ። ኢትዮጵያ ደራሲያን በጣም ከሚመቹኝ የኢትዮጵያ ደራሲያን በርካታ ደራሲያን መካከል አንዷ ህይወት ተፈራ ናት። እንግዲህ የህይወት ተፈራ 4 ያክል መጽሐፎችን ለማየት ሞክሬያለሁ። ማማ በሰማይ ስለ ወጣትነት፣ ስለ ጀብደኝነት፣ ስለ አብዮት፣ ስለ ተራማጅነት የዘመኑን አስተሳሰብ ፍንትው ቅልብጭ አድርጎ እንደ አይን የምስክርነት የሚጠቀስ መጽሐፍ ነው። በጣም ደስ የሚል መጽሐፍ ነው። ህይወት ተፈራ በእንግሊዘኛ የጻፈችው፣ ህይወት ታደሰ የተረጎመችው ነው። ሌላ ሀሰሳ ይላል እንግዲህ ያለ በቃ በርካታ ታሪኮችን የያዘ ነው ይመስለኛል። ከፍቅር እስከ መቃብር በኋላ ስለ ቆሎ ተማሪ በካራክተር ደረጃ በገጸ ባህሪያት ደረጃ የቆሎ ተማሪን ህይወት ያየንበት ይህ መጽሐፍ ይመስለኛል። ይህ መጽሐፍ ደግሞ ደራሲዋ ህይወት ተፈራ ናት። በጣም ነው የምትመቸኝ። ቀጥሎ ደግሞ የ16ኛውን ክፍለ ዘመን አስተሳሰብ፣ እይታ፣ እውነታ እንግዲህ ታሪክን በታሪካዊ ልቦለድ የሆነ ነገር ደግሞ እንዲህ ቢሆንስ እያሉ እያስተካከሉ ኤዲት እያደረጉ ደግሞ በመጽሐፍ ደረጃ ህይወት ተፈራ እንዲሁ ምንትዋብን ጽፋልናለች። በነገራችን ላይ አንደኛው መጽሐፏ ከአንደኛው መጽሐፏ ራሱን የቻለ ስለሆነ አይወዳደርም። ይሄኛው በጣም ምርጥ ነው ልላችሁ የምችለው ስራ የለኝም። ሁሉም በየራሱ በጣም ምርጥ ስለሆነ ማለት ነው። ግን ሄዳ በደንብ ኢንቨስቲጌት አድርጋ ስለምትሰራው የሆነ ደስ የሚል ነገር ከጀመሩት የማያቆሙት አይነት ኃይል አለው። ምንትዋብ በጣም ደስ የሚል መጽሐፍ ነው። ሀሰሳም ደስ ይላል። ማማ በሰማይም በጣም ደስ ይላል። አንድ ወዳጄ ደግሞ የመጨረሻ ስራዋን ሰጠችኝና አንብቤ ብላ ተድባብ ይሰኛል። ዛሬ ስለ ተድባብ ነው የተወሰነ በቃ ያየሁትን ምልከታዬን የምነግራችሁ። እናንተ ደግሞ የሪኮመንድ የምታደርጉ መጽሐፍ ካለ ቀበላለሁ። ከህይወት ተፈራ አድናቂዎች ደግሞ እስኪ ሰብሰብ በሉና በስራዎቿ ዙሪያ እንወያያለን። ምን ይታወቃል፣ አንድ ቀን ደግሞ እንግዳችን አድርገን ልናቀርባት እንችላለን። ይመቻችሁ። መጽሐፍ የምትወዱ ከሆነ የመጽሐፍ አድናቂ ከሆናችሁ ቤቴን ተወዳጁት። ይመር የተናገሩት ሁሉ ልቡ ገባ። እድሜ ያሞጫሞጫቸው የአዛውንቶችን አይን ተመለከተና በሰንቆውን አንስቶ እኔን ይክፋኝ እንጂ ሀገሬን መች ከፋው፣ አበቀለ ግራር ዝሆን የማይገፋው፣ አምሌና ነሐሴ ያለፉ በደጄ እንደ ጠላት ሁሉ እንዳልተወዳጄ የሚሰጠው አጣው ህልብ ይለኝ ልጄ፣ እረኛ እንኳ የለው የሚጠብቀው እዩት ያሳያችሁ ሳሩን ሰው በላው ብሎ ስሜታቸውን እንደሚጋራ ገለጸላቸው። አረ ስንቱ ተብሏል። አንዱን አከለበት በሬ እንዳልጠይቅህ አገርህ ርቆ ያንተን ቀለብ በላሁ የኔ ቀለብ አልቆ፣ ልጅ እናቷን ጠላች፣ አባት ልጁን ጠላ፣ ወንድም እህቱን ጠላ፣ እህት ወንድሟን ጠላች። ይህን ሁሉ ነገር ብናሰላስለው ፍቅሩንስ ያልፈጀ ሆድና እንጀራ ነው። ዝምታ ሰፈነ። ችግሩን የሞቱ ዘመዶቻቸውን፣ ባዶ ቀሩ ጓዶቻቸውን፣ የተሰደዱና ያለቁ ሰዎቻቸውን፣ ከብቶቻቸውን አስታውሰው አቀረቀሩ። ረሃብ ፊታቸው ገዘፈ። እንግዲህ ቀንጨብ አድርጌ ያቀረብኩላችሁ ተድባብ ከተሰኘ ከህይወት ተፈራ መጽሐፍ ላይ ነው። መጽሐፉ ስለምን ያትታል፣ ምንስ ነገር ይዟል፣ ምንድን ነው የወደድኩት የሚለውን ነገር እንዲህ እንደሚከተለው አቀርብላችኋለሁ። የመጽሐፍ ርዕስ ተድባብ፣ የገጽ ብዛት 219፣ ዋጋ 486 ብር። የታሪኩ መቼት 1888 ከወረይሉ እስከ አድዋ ድረስ የተዘረጋ የገጸ ባህሪያት ስብጥር በጣም የተመቸኝ የገጸ ባህሪያት ስብጥር ነው። ከሁሉም የኢትዮጵያ ግዛቶች የተውጣጡ ወኪል ገጸ ባህሪያቶች ይሳተፉበታል። በወቅቱ የነበሩ የሃይማኖት ተከታዮች ወይም ደግሞ የሃይማኖት ተቋማት እንደየ ደረጃው በታሪክ ውስጥ አሉበት። የታሪኩ ምሰሶ ሰውነት፣ ነፃነት፣ ራስን መግዛት። ታሪኩ በዋናነት የሚያስተሳስረን የማናውቀው የኢትዮጵያዊ ኃይል ምንነትን እንድንረዳ እድል ይሰጣል። ታሪኩ እንዲህ ነው። በሆራ መስከረም 1888 ዓ.ም አዲስ አበባ ነጋሪት ተጎስሞ እምቢልታ እየተነፋ አዋጅ ተነገረ። ጣሊያን አምላክ የወሰነልህን ድንበር ጥሳ ሀገር ልታጠፋ ሃይማኖት ልትለውጥ መጣለችና ክተት ብለው ኮረኮሩት። ልቡ ውስጥ እሳት ለኮሱበት።
እመራሃለሁ ተከተለኝ፣ እምቢ ብለህ ከቀረ ግን ማርያምን እጣልሃለሁ አሉት። በልጅነቱ መሃን አክስቱ እንዲያሳድጉት የተሰጠ አክስቱም የወንድሟን ደም እንዲመልስላት ለበቀል እያመቻቸች ካሳደገችው ደመላሽ ጀምሮ የቁመቱ ማጠር ጎደሎ እየተሰኘ በወዳጆቹ የሚሾፍበት እንዲሁም ከአዝማሪው ውጪ በማግባቱ በሱም ቤተሰቦች በኩል በሚስቱም ቤተሰቦች በኩል የሚደርስበትን ጫና ሸሽቶ ልቡ የንጉሳ ጨዋታ መሆን እየተመኘ ከበሩ አፋፍ ላይ ቁጭ ብሎ መሰንቆ የሚያናግረው አዝማሪ ይመር ድረስ ያንዳቸውን ባህል፣ ቋንቋ፣ ሀገር ሳያውቁ እንዲሁ የሚኖርበትን ያኗኗር ዘዬ በመጽሐፉ ይተርክልናል። በነገራችን ላይ በጦርነቱ ቀጥታ ተሳታፊ ያልሆነው በአዝማሪው ይመር በኩል የጉሮ ወሸባያን ድል ሳይሆን የሰው ልጅ ከንቱነት፣ የጦርነትን አስከፊነት መጽሐፉ ይተርክልናል። ጣይቱ ተቆጡ። የሰው ልጅ ሬሳ ተለቅሞ ሳያልቅ እልልታው አበሳጫቸው በሚል እሳቤ ሰውነት ይሰበክልናል። የጠላት የወዳጅ ሳይል ሬሳ ሳይነሳ ድልን ማብሰር ኢትዮጵያዊነት ግብረ ገብ እንዳልሆነ እንነገርበታለን ማለት ነው። አባቱ ጀግና ለንጉሱና ለሃይማኖቱ ካልተዋደቀ ምን ጀግና ነው እያሉ ልቡን ያደነደኑት ደመላሽ ከነ ፍልስፍናው ራሱን ጌታ ብሎ ሰይሞ የማህበረሰቡን አስተሳሰብ ጭምር እየተዋጋ ወንድሙን አስከትሎ ወደ አድዋ ተራሮች ሲዘልቅ ያስመለክተናል ማለት ነው። እንግዲህ ልቡ አዲስ አበባ ቤተ መንግስት ገብቶ ንጉስ ፊት ቅኔ እየመሰጠረ በዜማ ንጉስን ማጫወት የከጀለው ሌት በህልሙ ቀን በውኑ ወደ ቤተ መንግስት የሚገባበትን ዘዴ ሲፈልግና ሲያስፈልግ የነበረው የወረኢሉ ሰው ይመር እሱ ወደ ንጉስ ሳይሆን ንጉስ ወደ እሱ ሊመጡ እንደሆነ አዋጅ እንዳስነገሩ ሲሰማ እልል በቀምጤ ብሎ ከወዳጁ ከሰኢድ ጋር ባለቤቱንና ልጆቹን አስከትሎ መሰንቆን ይዞ ሊዘምት በሙያው ሀገር ሊያስከብር በዛው ምኞቱ ቢሰምር እድሉን ለቀን ሰጥቶ ከዘማች መሃል ገብቶ እናየዋለን። ከጃካትና ሜጫ ተነስቶ የመጣው የ18 ዓመቱ ኔሞ ከፈረሱ ላይ ጉብ እንዳለ ታናሽ እህቱ ዱረቲናን አሻግሮ ይመልከት እንጂ ከዚህ በፊት አይቷቸው የማያውቀውን የሀገሩ ልጆች እያየ እየተደነቀ ይመስላል። በዚህ ስሜት ደግሞ ሲታሰብ መጽሐፉ ደስ ይላል። የተለያዩ የማይተዋወቁ ሰዎች ድንገት ነው ወረኢሉ የተገኙና ያንን የምታሳይበት መንገድ በጣም ነው ደስ የሚለው። ንጉስ በባለሙያዎቻቸው ታጅበው ወረኢሉ ሲገቡ ወረኢሉ በመድፍ ሩምታ እየተናጠች ወረኢሉ ስትርድ እስማኤል ድቢውን ሲመታ ሰኢድ ፈገግ አለና እና ይጠየፍ እነ ወረባቡ የሺዎች መፍለቂያ ንግቡ መርሐባ የአገር ሰው መርሐባ በዱዓው የሚለይ ፍሬን ከገለባ የወሎ ዱበርቲ መረባ የአሊሞቹ ሀገር የደጓጎቹ ሀገር እንደ ወሎ የለም ልቦናው ገራ ብሎ ሲዘይራቸው ይመርም መሰንቆን አንስቶ የእጣኑ ጠረን ልቡን የሚገራ አሚን ማለት ያኔ ከወሎዎች ጋራ እያለ በስም የማይታወቁ ለነጻነታቸው ተጠራርተው ስለ ንጉሳቸው ለመዋደቅ ወረኢሉ ተገናኙ። ጎረምሳው፣ ኮበሌው፣ ፎሌው፣ ቁንዳላው፣ ራባው፣ ፋኖ፣ ባለሉባው፣ ዱበርቲው፣ ገበሬው፣ ክርስቲያኑ፣ ሙስሊሙ፣ ዋቄፈናው ምን አለፋችሁ ሁሉም ወረኢሉ ከተሙ። ባለጃኖ፣ ባለ ድንጉዛው፣ ባለ ቡልኮ፣ ባለ ነጠላው፣ ባለ አልቦው፣ ባለ ዱፍቲው ለንጉስ ፈልጎ የገበረው በጦርነት የገባው የሀገር ጉዳይ ሆነበት ወረኢሉን አጥለቀለቃት። ሐሰን አማኑ ግብሩ ሰፊ ነው ጠጁ ባህር የዳኙ ጌታ ያበሻ አድባር እያለ አዝማሪ ጣርቄ ግፋ ብራና ወደፊት ገስግስ አጋሰስ ጠላት አፈር ድሜል እንዲለብስ እያለች ከወረኢሉ ተነስተው ዝንጀሮ የማይደፍረውን ተራራ እየቧጠጡ በቋጥኝና ሜከላ ተፈትነው እግሮቻቸው ወደ ነጻነት አቅጣጫ ወደ አድዋ ተራሮች ወደ ሸዊቶ ማርያም ወደ አባ ገሪማ ረሃብ እየፈተናቸው ድካም እንዳዛላቸው ድልን ተስፋ አድርገው ሲጓዙ የሚገጥማቸውን አሳዛኝ አስደሳች የህይወት ገጠመኝ የሚተርክበት ነው
መጽሐፉ ጀብደኝነትን ብቻ ሳይሆን ሰዋዊነትን ሰብአዊነትን አፍስቶ የሚሰብክ ፍቅር ያለው ህይወት ያለው ሰላም ያለው መነፋፈቅ ያለው መተዋወቅ ያለው ጥበብ ያለው መጽሐፍ ነው። እንግዲህ ሰዎች ከተለያየ ሀገር ተሰብስበው ከየመጡበት እስከ ወረ ኢሉ ድረስ እስኪደርሱ ድረስ መተሳሰባቸውን የሚማማሩበት የሚነጋገሩበት የሚወቃቀሱበት የሚዋሃዱበት በኢትዮጵያዊነት ቀለም በአንድ ሰንደቅ ስር የሚሰፉበት የሐሳብ ድርና ማግ እጅግ በጣም የሚደንቅ የሚልቅ ነው። እንግዲህ ማሰብ ይቻላል ከተለያዩ ቦታ ላይ የተውጣጡ ሰዎች ረጅም መንገድ ባንድ ሲያደርጉ ሐሳባቸውን ብቻ ሳይሆን ያላቸውን እየተካፈሉ እየተደጋገፉ የጎደላቸውን እየተሞላሉ ወደ አንድነት የሚዋሃዱበትና ደግሞ ያ መናበባቸው በባዶ እጃቸው ሆነው የመጣባቸውን ጠላት እንዴት እንደመከቱት መሳሪያ ሳይሆን ፍቅር እንዳሸነፈ መሳሪያ ሳይሆን መናበብ እንዳሸነፈ የሚተረክበት መጽሐፍ ነው ማለት ነው። እንግዲህ በተለይ ደግሞ ለዚህ ትውልድ ከ128 ዓመትና ከዛ በላይ ያለን ታሪክ በሚመጥንና በማይሰለች ተጀምሮ ሊያስቆሙት በማይችሉት ሁኔታ የተጻፈልን መጽሐፍ ነውና አንብቡት ላለው ግብዣዬ ነው። መጽሐፍ መጠቁምኝ ከሆነ እቀበላለሁ። ውብ ጊዜ ይሁንላችሁ። አመሰግናለሁ።